በነገር ሁሉ ያደገ አገልጋይ መለኪያው ምንድነው? ከጌታ የተቀበለውን መቅደስ በአግባቡ ይይዛል። ከሰው ሁሉ ጋር እንዳመሉ መኖር ይችላል። ከሽማግሌ ጋር ሽማግሌ ነው፣ ከጎልማሳው ጋር እንደሱ ነው የሚኖር። ጥበቡስ አቤት! መቼ ለማ ምን እንደሚናገር የተማሩ ምላሶች አሉ። ቃሉ ባለበት ነው የሚገኘው። ማርያም የማይወሰድ እድል መረጠች። ምንድነው ያድል? ቃሉን ተሰማ። ካስተማሩኝና ከሽማግሌዎች ይልቅ በለጥኩ። ለምን? አስተምረውኝ ሄዱ። እኔ ግን አሰላሰለው ስለነበረ በእድሜ ከሚበልጡኝ መምህራንና ሽማግሌዎች በለጥኩ። የዛሬው ትምህርታችን በሉቃስ ወንጌል ምዕራፍ 2 ቁጥር 41 ነው። በጌታችን በኢየሱስ ስም አነባለሁ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። ከ12ቱም ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸው ከሚያውቋቸው ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉ በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። እነርሱም የተናገራቸው ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር። እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። አሜን። ይህን ነው የምናጠነው። ደስ የሚል ክፍል ነው። ጌታ እንዲያስተምረን እንጸልያለን። ጥቂት ጌታ ሆይ በጣም ከተወደዱ ብዙ ቅዱሳን ፊት እንደገና እንድንገናኝ እድሜና ጤና የሰጠህን አንተ ነህ። ሁሉን የምታዘጋጅ አንተ ብቻ ነህ። ክብር ለአንተ ይሁን። አቤቱ ዛሬም በፊት ነን። ነው መንፈስህ ይህን ቤት ይሙላው። በቃል ውስጥ ያለ ብርሃንና ሕይወት ያገኘን። እንደገባን እንዳንወጣ ደስ እያለን እንድንወጣ ተቀጣጥለን ታንጸን እንድንወጣ በጸጋ እርዳን። ክብር ለአንተ ይሁን። በኢየሱስ ስም ብለህ ስማን። አሜን። ኢየሱስ በ12 ዓመቱ ከናዝሬት ቤተልሔም ሄደ። በብሉይ ታውቃላችሁ፣ በዘጸአት 23 ላይ ይመስለኛል ቁጥር 14 ላይ በእግዚአብሔር ፊት በዓመት 3 ጊዜ ታይ የሚል ቃል አለ እና ከ13 ዓመት ጀምሮ ወንዶች ይገደዳሉ። በእርግጥ ሴቶች አይገደዱም፣ ከፈለቁ ይፈቅዳሉ። ግን ማንኛውም ወንድ ከ13 ዓመት ጀምሮ በዓመት 3 ጊዜ በመቅደስ እንዲገኝ ታዟል። በጴንጤቆስጤ በዓል፣ በመከርና በፋሲካ በዓል ነው እንዲገኙ የተገደዱት። ምክንያቱም መቅደስ አንድ ነው። እንደ ዛሬ ቤተክርስቲያን አይደለም። ብዙ ቤተክርስቲያን የለም። አንድ መቅደስ ነው ያለው። አንድ እግዚአብሔር አለ ለማለት ምሳሌ ነው። ታውቃላችሁ። ስለዚህ ከተለያየ ክፍለ ሀገራት ያሉ የአብርሃም ልጆች በዓመት 3 ጊዜ የሚመጡት ሆን ተብሎ ነው። ማንኛውም ጥያቄ ካለው ረቢዎች አሉ የሚያብራሩ። እነዚህ ጸሐፍት የተባሉ ሽማግሌ የተባሉ ካህናት ቴዎሎጂ ነገር ይነግሯቸዋል ማለት ነው። በተለይ ዲያስፖራ ጂው የተባለ ባህል ቋንቋውን እንዳይረሳ በዓመት 3 ሲመጣ ቋንቋውንም ቴዎሎጂውንም ማህበራዊ አንድነቱንም ይጠብቁበታል። እና አይሁዳዊ ይህንን አጥብቀው ነው የያዙት ማለት ነው። ስለዚህ ምሳሌ 22:6 ላይ ዘዳግም 6:7 ስታዩ ልጅህን በሚሄድበት ሁሉ መንገድ ምራው፣ ባደገ ጊዜ ፈቀቅ አይልም የሚለው ቃል እና በማርያምና በዮሴፍ ቤት አንዱ ብጽዕና ልጃቸውን ወደ አምልኮ ቦታ የመውሰድ ልማድ አላቸው እና በእግዚአብሔር ፊት እድገቱ ሙሉ የሆነ አንዱ የጌታ በልጅነቱ በእግዚአብሔር ቤት ሁሌ የመሄድ ልማድ አለው። እንደ ልማዱም ወደ ምኩራብ ሄደ ይለናል ሉቃስ ላይ። ምኩራብ ደግሞ ቤተክርስቲያን ሳይሆን ቤተ መቅደስ ሳይሆን በአካባቢ ያለ የቤት ህብረት በሉት በአሁኑ ኮንቴክስት። ስለዚህ ማርያምና ዮሴፍ ሕፃኑን
እንደ አይሁድ ልማድ ወደ መቅደስ በዓመት 3 ጊዜ ወደ ምኩራብ ደግሞ በየሳምንቱ ቅዳሜ ይወስዱት ነበር ማለት ነው። በነገር ሁሉ ሁለንተናዊ እድገት ያለው አንዱ መለኪያው ከቅዱሳን ጋር ቤተክርስቲያን ያመልካሉ ወይ ነው ጥያቄው። ይገርማችሁ ብዙ ወላጆች በዚህ ይሸወዳሉ። በእርግጥ የተመጣጠነ ምግብ ለማብላት አይደክሙም። እኔ ነኝ ያለ ትምህርት ቤት ለመውሰድ አይሰስቱም ለመክፈል። ለልጃቸው ላፕቶፕ ሲገዙ ዋና ሲያለማምዱ ቅር አይላቸውም። ቤተክርስቲያን ላይ ግን አንዳንዴ ነው ሲመቻቸው። የመጨረሻ መገንቢያው ሰንዴ ስኩል መሆኑን አያውቁም። እና ካደገ በኋላ የምትጨምርበት የለም። የዘራህበትን እያደገ ነው የሚሄደው። እና በልጅነት አይሁድ ልጁን ሰንዴ ስኩል አይደለም ኢቭን የሚከተው አብሮ ወደ ምኩራብ ይዘውት ነው የሚሄዱት። ከወላጆች ጋር አብሮ ነው የሚካፈሉት። ይገርመኛል የአይሁድ በዓል። ስለዚህ ልጅህን ስትገባም ስትቀመጥም አስተምረው፣ ግንባሩ ላይ ጻፍ፣ አንገቱ ላይ አንጠልጥልለት። ባደገ ጊዜ ፈቀቅ አይልም። በጣም ተጠንቀቅ ይላል በብሉይ እግዚአብሔር ለሙሴ ነግሮ ለእስራኤሎች አሰልጥኗቸዋል። አንዱ በነገር ሁሉ ያደገ ልጅ ቤተሰብ ወይም ቤተክርስቲያን የምታየው በልጆች ላይ ሰንበት ትምህርት ቤት ወይም ወደ አምልኮ ይዘዋቸው ይመጣሉ ወይ? በተቃራኒው ወደኛ ስትመጡ ደግሞ ስለ ሰንዴ ስኩል በእድሜያቸው ነው ወይ የሚማሩት? ክፍሉ ዝግጁ ነው ወይ? ባጀት ተመድቧል ወይ? ቸርች ስለ አዋቂ ነው ስለ ልጆች ግድ የሚላት ብትሉ በጣም አጠያያቂ ነገር አለው በእውነት። እና ማደጉ በነገር ሁሉ የተገለጠ ማንነት ያለው ሰው አንዱ መለኪያው በየመባቻው በየሰንበቱ በየበዓሉ ወደ አምልኮ ጣቢያ ይመጣሉ ወይ ነው አንዱ ጥያቄ። መምጣቱ ብቻ የሚያሰጠው ግሬድ አለ በእውነት ሌላውን ትታችሁ። እና በዘዳግም 34 ቁጥር 11 ልጆቼ ሆይ ኑ ጥበብን ላስተምራችሁ፣ ኑ ተሰብሰቡ ይላል። ልጁን የእግዚአብሔር መንፈስና የእግዚአብሔር ቃል ወዳለበት በትጋት የሚመራ ሰው የተባረከ ነው። ብዙዎች ግን እንደዛ አይሆኑ። ታውቃላችሁ ሰለጠነ የሚሉ ሀገሮች በተለይ መያዣ መጨበጫ ነው ያጡት። እና ልጆቻቸው በአይምሯቸው ታላቅ ነው፣ መንፈሳዊ ነገር አያውቁም። ስለዚህ ሎቴ አንጠልጣይ ነው፣ ሹሩባ ሰሪ ነው፣ ሌላ ታምር ሆኖ ቁጭ አሉ። እኔ እድል አግኝቻለሁ። እባክህ ልጅ ያስቸገረኝ ነው እዛም እና ጸልይለት። እጅ በመጫን ልጅ በአንድ ቀን አይቀየርም። ብራዘር አታድክመኝ። እስኪ ልጠይቅ አንተ ፊት ምንም ሳትመልስልኝ ሶፎንያስን አውጣልኝ። ማን ሶፎንያስ አለኝ። ባይብል ላይ ሶፎንያስ እንዳለ እንኳን አያውቅም። አይደለም ልጁ አባትየው አያውቅም። ልጅ ሆኖ ያልዘራበትን ተአምራዊ ዘይት በመቀባት አይቀየርም። 4 ነጥብ። ምንድነው ተስፋ ያለኝ? ብለህ መጽሐፍ ቅዱስ ማጥናት ጀምር ከቤተሰብ ጋር። መቼ ሊበቅል ነው? የዛሬ 20 ዓመት ከበቀለ ዛሬ ተዘርቶ ነገ አይበቅል ብራዘር። ያኔ ዋና ስትወስደው፣ ጂም ስታወጣው፣ ውሹ ስታሰለጥነው አየህ የእግዚአብሔር ቃል ንቀኸው ትተኸው ነበር። የዘራው ማጨድ አይቀርም። እጅ በመጫን በአንድ ተአምራት አይመጣም። አልጸልይም። ብዙ ያደጉ ሀገሮች ምጥ ነው የምላችሁ። ሰውነታቸው ትልቅ፣ መረጃቸው ብዙ፣ በባይብል ፈትነው 0። ክፉና ደጉን መለየት አይችሉም። ማንን ያግባ ማን ያጨሳ ምን ይግባ ምን ድብልቅልቅ ነው ያለባቸው። ለምን? ባይብልን ከልጅነታቸው ሰረቀው ሰይጣን። ስለዚህ ማርያም እና ዮሴፍ ኢየሱስ በ13 ዓመት ነው ቃሉ የሚያስገድደው። ቀደም ብሎ በ12 ዓመት ከች ብሏል። እንዲያውም ከንግግሩ ከድርጊቱ ስታዩ ዛሬ ጀመረ አይመስለኝም። ቤተ መቅደስ የሚሄድ አምላክ ቢሆንም በሰውነቱ ስታዩት በጣም ሐና ሳሙኤልን እንዳሰለጠነችው ከልጅነት ጀምሮ ወደ መቅደስ የሚሄድ አይነት ነው የሚመስለኝ። እና አንዱ መለኪያው ለማምለክ መትጋቱ ነው። ሁለተኛ መለኪያው ማህበራዊ ልቀቱ ነው። ይሄንን ከሰው ሁሉ ጋር በሰላም መኖሩ ነው። ይሄንን ያመጣሁት 3-4 ቀን ነው ባህሉ ታውቃላችሁ። ድንኳን ዳስ ጥለው ከግብጽ የወጡበትን በዳስ ውስጥ እየተማሩ 6-7 ቀን እንደዚህ ነው የሚቆዩት። እና ባህሉ ስርዓቱ በሚፈቅደው ከፈጸሙ በኋላ ማርያምና ዮሴፍ ኢየሱስን ረስተው ወይም ትተውት ሄዱ። የአንድ ቀን መንገድ ከሄዱ በኋላ ይለናል ሉቃስ ከዘመድ ጋር ወይም ከጎረቤት ከሚያውቋቸው ጋር የሆነ ስለመሰላቸው ትተውት ሄዱ ይላል። ስለ ኢየሱስ አንድ ነገር ስለሚያውቁ ነው። ስለዚህ በማህበራዊ
ግንኙነቱ እጅግ የላቀ ስለሆነ ማንንም አይዘረጥጥም፣ ማንንም አይለክፍም። የሚሰማ ነው፣ የሚያስጨርስ ነው። ከአዋቂ ጋር አዋቂ፣ ከልጁ ጋር ልጅ፣ ጎልማሳ ጋር ጎልማሳ፣ ሰው ሁሉ የሚወደው የሚሻማው ማንነት አለው። በማህበረሰብ ውስጥ ኢየሱስ ያደገ ማህበራዊ ልቀት አለው ማለት ነው። እድገቱ አስገራሚ ነው። 3 ቀን ሙሉ እንደ የታወቀ ነው። ዮሴፍ ማርያም ካጎቱ ጋር ይሆናል፣ ከጎረቤታችን ጋር ይሆናል፣ ከከሊት ጋር ይሆናል፣ የተለመደ ነው ብለውን የረሱት እንጂ የማያስተማምን ብላቴና ሮጦ የሚራገጥ አይነት ሰውን የሚያሳዝን አይነት ቢሆን ከእጃቸው አይለዩትም ነበር። ኢየሱስ በማህበራዊ ነገር አድጓል ማለት ነው። ስለዚህ ቁጡ፣ ራስ ወዳድ፣ ሰውን የሚያበሳጭ ማንነት የለበትም ማለት ነው በልጅነቱ። ያው የልጅነት ታሪኩን ሉቃስ ብቻ ነው የጻፈልን ከወንጌላት ታውቃላችሁ። እንደው ለናሙና ነጥቆ ነው እንጂ የጻፈው ጠቅላላ የልጅነት ባህሪው ይሄን የሚመስል ነው ማለት ነው። ከሰው ሁሉ ጋር እንዳመሉ መኖር ይችላል። ከሽማግሌ ጋር ሽማግሌ ነው፣ ከሴቷ ጋር እንዳመሉ ነው፣ ከጎልማሳው ጋር እንደሱ ነው የሚኖረው። ይመቻል እላችሁ ነው ኢየሱስ በማህበረሰብ ውስጥ። አንዱ የሰው መለኪያ እኮ በቸርች ውስጥ አይደለም መለኪያ። ሽማግሌ እመርጣለሁ ስትል ልጄ ጢሞቴዎስ ከማያምኑት ጋር በሰላም መኖሩን ቼክ አድርግ ይላል። ከማያምኑት ሄደ እድር ውስጥ ቼክ አድርገው፣ ቀበሌ ውስጥ ወይም እዛ ማለት እንደማለት ይሆናል። ሚስቴ ሞተችብኝ እባካችሁ መቀብርበት ቦታ ስጡኝ። አብርሃም ከእግዚአብሔር እኮ የተላክ መልአክ ነህ፣ የእግዚአብሔር መልእክተኛ ነህ፣ ማንም አይከለክልህም። ጣዖት የሚያመልኩ አረማውያን ናቸው እንደዚህ የሚሉት። ሰዎች ሁሉ ይመሰክሩለታል። አብርሃም በሰዎች ሁሉ ዘንድ ምን አይነት ሞገስ አለው እኔ አላውቅም። ዳዊት ዕዳ ያለበት የተከፋ ሆድ የባሰ ወደሱ መጡ፣ በሁሉም ላይ አለቃ ሆነ። ከሌባውም ጋር ይችልበታል፣ ከከፋውም ጋር ይችልበታል። እና ዘራፊና ሆድ የባሰውን በሙሉ ሰራዊት አደረጋቸው። ይገርማቸዋል። እንዳመላቸው ትሬንድ አደረጋቸው። ከሰው ሁሉ ልዩ ልዩ ጸባይ ካለበት ጋር መኖር የሚችል እሱ የተባረከ ነው። ኢየሱስ 12 ሐዋርያት ነበሩት ታውቃላችሁ። 12ቱ በዓለም ላይ ያሉ 12 ባህሪያት ምሳሌዎች ናቸው ይላሉ። እንዲያውም ከ12 አይነት ባህሪ ውጪ የለም ይባላል። ከእያንዳንዱ ለናሙና ሰብስቦ ከሁሉም ጋር መኖር ይቻላል። እንደ ይሁዳ ሌባ አለ፣ እንደ ጴጥሮስ ችኩል አለ፣ ሃይማኖተኛ አለ፣ ደግሞ ዛፍ ስር ቁጭ ብሎ የሚያመልክ የፍቅር ሰው አለ፣ ነጎድጓድ አለ በቁጣው። ቀን ሐዋርያ ማታ ባንድ አለ እዛ ውስጥ። ጥርቅም ነው። ሁሉንም ኢየሱስ ጸጥ ለጥ አድርጎ ድንቅ ነው። ንጉሥ ሰለሞንም ይላል ምዕራፍ 1 ቁጥር 4 ላይ ፌዘኛ አለ፣ ሰነፍ አለ፣ አላዋቂ አለ፣ ጠቢብ አለ በምትኖረው ማህበረሰብ ውስጥ ከሁሉ ጋር እንዳመላቸው። እንዲያውም ዮሐንስ ወንጌል ላይ እኔን እንደጠሉኝ ዕውቀት ከማጣት ክፉ መንፈስ አድሮባቸው ወይም ዕውቀት ከማጣት ወይም በከንቱ ሊጠሏችሁ ይችላሉ፣ የፍቅር ዕዳ ስላለባችሁ እንዳመላቸው ከሁሉ ጋር ልትኖሩ ምሳሌ ተውኩላችሁ ይላል ዮሐንስ ወንጌል። እና ጌታ ኢየሱስ ከሰው ሁሉ ጋር ማህበራዊ ግንኙነቱ በጣም መልካም ነው። 3ኛ እድገቱ ተልእኮውን በጥበብ መግለጡ ነው። እዚህ ጋር ትንሽ ልቆይ ይገደዳለሁ። በእውነት ለማምለክ መትጋቱ፣ ከሰው ጋር በሱ በኩል በሰላም መኖሩ ከእያንዳንዱ ሰው ጋር እና ተልእኮውን በጥበብ መግለጡ ነው የምታዩት። ማርያምና ዮሴፍ እየፈለጉት ሲመጡ በመምራን መሃል ተቀምጦ ሲሰማ ሲጠይቅና ሲመልስላቸው አገኙት። እና ማርያም በሰዎች ፊት ታውቃላችሁ 3 ቀን ተቀምጧል። እነ ገማሊያ ናቸው፣ እነ ሂላል የተባሉ ናቸው። ምናልባት ሐዋርያው ጳውሎስ ሳይቀየር በፊት ሳውል ሆኖ በጣም ፕሮፌሰሮች ያሉበት ጉባኤ ብላቴናው ኢየሱስ መሃላቸው ቁጭ ብሏል። እና ማርያም በሩን ክፍት ስታረግ መሃል ቁጭ ብሏል። ምን ነው ልጄ እኔና አባትህ ስንፈልግህ ለምን እንዲህ ታደርገናለህ አለችው። እንዲያውም ቃል በቃል አንብብላችሁ ምን እንዳለችው። ባዩትም ጊዜ ተገረሙ። ልጄ ሆይ ለምን እንዲህ ያደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግ ነበር አለችው። እሺ አሁን ማርያም እኔና አባትህ ስትል ምን ማለቷ ነው?
ዮሴፍ አባቱ ነው? አባቱ አይደለ? ተሳስታ ነው? ምን ለማለት ፈልጋለሁ? እኔና አባት ስትል መንፈስ ቅዱስ ጸልሎባት አይደል የወለደችው? ኦኬ፣ አሳዳጊ እንጂ ወላጅ እንዳልሆነ ታውቃለች። ግን እኔና አባት በማለቷ ተሳስታለች? አልተሳሳተችም። ትክክል ነው ማለቷ። ነገር ግን ትርጉም በሰሚው ጆሮ ስለሆነ እዛ ያሉት የማርያምን ቃል እንዴት ነው የሚተረጉሙት? ዮሴፍ አባቱ ነው አለች። ያለችው ደግሞ ወላጅ እናቱ ነች። መረጃ ያስፈልግም። በቃ አንዱ የተሰቀለው ኢየሱስ በዚህ ነው። ይሄ ያናጢ ልጅ ሁሉ የእግዚአብሔር ልጅ ነኝ ይላል፣ በጆሮአችን አልሰማንም ብለዋል እኮ። ደግሞም ትክክል ናቸው። ማርያም ተሳሳተች አይመስለኝም። ትክክል ነች። እንዲህ ብትለውስ እኔና ዮሴፍ ስንፈልግህ ጥሩ ነው፣ ናና እስኪ ላናግር ብትለውስ ለብቻው መልካም ነውን? እኔና አባትህ በማለቷ ተሳስታለች አይመስለኝም። ምን ልላችሁ ነው የፈለኩት? ብቻ መረጃ ለቀቀች። እኔና አባትህ ስንፈልግህ ተጨንቀን ለምን እንዲያረከን አለችው። እየሰሙ የማርያምን ሞቲቭ ኢየሱስ ያውቃል። ባህሉም እንዲህ ነው። እኔ ሰው ባሳድግ እና ባለቤቴ ያሳደኩትን ልጅ አባት ብትል ትክክል ነው በማህበረሰቡ ኮድ። ሆኖም በቴዎሎጂካሊ የሚያመጣው አደጋ በጣም ብዙ ነው። ኢየሱስ ማርያም ገብርኤል መጥቶ መንፈስ ቅዱስ ይጸልልብሻል፣ የሚወለደውም የልዑል እግዚአብሔር ልጅ ይባላል አላለሽም እንዴ ቢላት ትክክል ነው? ትክክል ነው። ጥበብ አለው ወይ? የለበትም። አየህ፣ ጥበብ የለበትም። እውነትን ያለ ጥበብ መግለጥ አልፈለገም። እናቱን እንደዚህ መልስ መስጠት አይገባውም በጉባኤ። አይ ሞቲቭዋን አውቃለሁ፣ ዋናው ሞቲቭ ነው ዋናው። ዝም ቢልስ የሰሙት ሁሉ ተሳሳቱ፣ ገደል ገቡ። ግን ተልኮውን በጥበብ እንዴት እንደቃኘው ነው አሁን ላካፍላችሁ የፈለኩት። ምን አላት? እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን? ስንት አባት አለው? አባቴ አይደለም አላለም፣ ግን በአባቴ ቤት አለሁም አላት። መልስ ምት ነው። ይሄ ንግግሩ ያስደንቃል እንጂ አያስቆጣም። ሁሌ የኢየሱስ ንግግር ያስደንቃችኋል። ለምን? እውነትን በጥበብ እውነትን በፍቅር ስለሚገልጥ ያስደንቃችኋል። ሁለቴ ተደነቁ ይላል እንዲያው። እና ክርስቶስ ተልኮውን የገለጠላት በጥበብ ነው። በአባቴ ቤት ነው ያለሁት፣ የአባቴን ተልኮ ልፈጽም ጀምሬያለሁ። ስለዚህ አምላኬ ነው እናንተ የምትሉት አይሁዶች፣ ለኔ ግን አባቴ ነው። የአባትና የልጅ ግንኙነት ከአባቱ የተሰጠውን ተልኮ በአባቱ አገልግሎት ውስጥ እንደሆነ ለሚሰሙት ሁሉ በጥበብ ተልኮውን ቁጭ አደረገው። ሁሌ ማምለክ ጥሩ ነው። ከሰው ጋር እንዳመሉ ሰውን መቻል ጥሩ ነው። ነገር ግን ተልኮውን በጥበብ በመግለጥ ላይ በጣም ችግር አለ። የጥበብ ማነስ። አልጋ የለዩት ብዙ ባልና ሚስቶች ብር አጥሯቸው አይደለም። ይገርማቸዋል። የጥበብ ቃል መጉደል በጣም ቤትን ያፈርሳል ወይም ቤትን ይሰራል። ይሄ የጥበብ ቃል በሚያስፈልግ ጊዜ የሚያስፈልገውን ቃል መናገር ማለት ነው። የጥበብ ቃል አጭር ነች፣ ግን እንቆቅልሽ ፈቺ ነች። ጥበብ ማንም ቢጎለው በልግስና የሚሰጠውን እግዚአብሔርን ይለምን ለሱም ይሰጠዋል እንደተባለ የጥበብ ቃል የተሞላ ነው ጌታ ኢየሱስ። ግብርን ገብር ወይስ አንገብር? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ገረማቸው ይላል። ያንተ የምታጠምቀው ማ ስልጣን ሰጥቶ ነው? የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር? ከሰማይ ነው ብንል ዮሐንስ ስለኔ መስክሯልና ስለሱ መስክሯልና ለምን አላመናችሁትም ሊለን ነው። ከምድር ብንል ሰው ሁሉ ይወግረናል። እኛም አናቅም አሉት። እኔም አላቅም አላቸው። ሊያጠምዱት ብዙ ሊሸምቁት ፈለጉ። ድል የነሳቸው አስር ያለው በሚል አይደለም፣ በጥበብ ቃል ድባቅ ነው የሚከታቸው። አንድ ነች፣ አታወላዳም። እንዲያውም ፈሪሳውያን ተጨንቀው ተመካክረው ጥያቄ አመጡለት እና አንድ ጥያቄ ነው የጠየቃቸው። ዳዊት መሲሁ ለዳዊት ምኑ ነው አላቸው። ልጁ ነው አሉ። ብዙ ቦታ ተጽፏል። በጣም ጥሩ። እሺ መሲህ
የዳዊት ልጅ ከሆነ ዳዊት ጌታዬ እንዴት አለው አላቸው። ጭጭ አሉ። ከዛ ወዲያ ሊጠይቁት አልደፈሩም ይላል። ጉባኤውን ይፈታዋል በጥበብ ቃል። እና ጌታ ኢየሱስ እዛ ላሉት ለመምህራን ለወላጆቹ አስታራቂ የጥበብ ቃል በመናገር የተቀባ ነው። አንዳንዴ ማደጋችን የሚገለጠው ከቀይ እንቁ ይበልጣልና ጥበብን ፈልጋት ይላል። እና በየዋህነት እና በጥበብ ማቅናት የሚችሉ አሉ፣ የማይችሉ አሉ። ታውቃላችሁ። እና ማደጉ አንድ ሰው የሚገለጠው ሁሌ ቸርች መምጣቱ ጥሩ ነው፣ ከሰው ሁሉ ጋር እንዳመሉ መኖሩ ጥሩ ነው፣ የጥበብ ቃል አለው ወይ ነው። ያዕቆብ ኤሳው ብኩርናዬን ወስዷልና እገድለዋለሁ ሲል ርብቃ ሰማች። ይሄኛው በረከቱ ተወስዶበታል፣ ብኩርናው ተወስዶበታል። ያዕቆብን ደግሞ ከገደለው ባዶ እጄን ቀረሁ ምን ይሻለኛል አለች። እና ሄዳ በጥበብ ቃል እንዴት እንደፈታችሁ ታውቃላችሁ። ቤቷን ጠቢብ ሴት ቤቷን ትሰራዋለች፣ ሰነፍ ታፈርሰዋለች ይላል። እና ባሏ አይነ ስውር ነው ይስሐቅ። ይኸውልህ ብኩርናውን ወሰደበት አታሎ። ለምን ወሰድክብኝ ብሎ ሊገለው ነው፣ ቀስተኛ ነው፣ ሊገለው ነው። እባክህ እንዳይገለው ንገረው አላለችውም። ብትለው ይግደለው ነው የሚላት። ለምን ይላታል? ኤሳውን ይወደዋል፣ አይነ ስውርነቱን ተጠቅሞ አታሎታል። ግን ያለችው ትዝ ይላቸዋል። እምወድ ይስሐቅ አቤት ርብቃ። ኤሳው ከዚህ ሀገር 2 ሴቶች አገባ። ተመችቷል አልተመቸህም አለችው። ተቃጠልኩልሽ እንጂ አንገበገቡኝ። ያዕቆብ ደግሞ ቢያገባ ምን ልትሆን ነው አለችው። ታዲያ ምን ይሻላል? ወደ እናታችን ሀገር ላከዋ። በጣም ጥሩ አምጪልኝ ልባርከው አላት። አይምሮን ማረከችው። ከዛ ያዕቆብ ጋር ሄደች። ልጄ ያዕቆብ ወንድም ከዚህ ሀገር ሴቶች አግብቶ እኔንም አባተንም ያሳዝናሉ። ስለዚህ ሩቅ ሀገር ሄደ ሚስት አምጣ ብትለው ፈንጂ ብታፈነዳ አይሄድም። ያዕቆብ እናቱን ይወዳል፣ ለስላሳ ነው፣ የማድ ቤተሰቡ። ለሚስት ብሎ ሶሪያ ድረስ አይሄድም። ድካሙ ስለምታቀየረችው ያዕቆብ ዛሬ የሰማሁት ጉድ። ምን ሰማሽ እማዬ? ጓዳ ውስጥ ይስሐቅ ሲሞት ያዕቆብን እገድለዋለሁ ሲሰማሁት እና ምን ይሻለኛል? ቁጣው እስኪበርድ ሽሻ ልክ ያስጠራሃለሁ አለችው። ቶሎ ላኪኝ አላት። የልጇንም አይምሮ ቀየረችው፣ የባሏንም አይምሮ ቀየረችው። ሳይገዳደሉ ቤቱን በሰላም ቋጨችው። ይገርማቸው። አንዱ አስታርቃለሁ ብሎ የሚያፋጅ ነው ቤተሰብ። አንዳንዱ የጥበብ ቃል ስለሌለው አጋይቶ ገይቶ ተበጥብጦ ዊዝደም የለውም። እና ርብቃ በጣም የምትገርም ሴት ነች። ትዝ ይላችኋል ዳዊት በአቢሴሎም ቂም ይዞበት ነበር። አምኖንን ገደልብኝ የበኩል ልጄን። ኧረ እባክህ ቢሉት ካህናት ነቢያት ቢሉት በፍጹም ይቅር አልልም አለው። ወደ ጌሹር ኮብልሎ ነበር። እና ጠቢብ ሴት ትፈለግ። ቴቆ ከተባለ ቦታ አንዲት ሴት መጣች። ጄኔራል አይደለችም፣ ነብይ አይደለችም፣ ምንም ማዕረግ የላትም። ማዕረጓ ጠቢብ ሴት ይላታል። ፓርላማው የተጨነቀው ምን ሆኖ ነው? ኧረ እባክሽ እንጀራ አላጣንም፣ ጠላትም አልወረረንም። ምን ሆናችኋል ታዲያ? ከዳዊት ቤት ልብ ውስጥ አቢሴሎም የተባለ ቫይረስ ማውጣት አቃተ። ቂም ይዞ ነከሰ። ይኸውልሽ ቢባል አስቸገራው። ለኔ ተውት፣ ጀስት 15 ደቂቃ ስጡኝ። እና ገባች። ታውቃላችሁ ልጅ የሞተበት ቤት መስላ ሀዘንተኛ ልብስ ለብሳ ገባች። በዙፋኑ ላይ ወደቀች። ምን ሆነሻል አላት። አንዱ ልጅ አንዱን ገደለው። ሟቹን የሞተውን ቀብረን ስንመለስ የገደለውን አውጪ እንገላለን አለ ጎረቤቱ። ያለ አባት ያሳደኩትን 2 ልጅ ላጣ ነው፣ ንጉሥ ሆይ ፍረድልኝ። ማንም ጸጉሩን አይነካም፣ ውጪ፣ ቃል አዝዣለሁ፣ የንጉሥ ትእዛዝ አለ። ጌታ ሆይ አመሰግናለሁ አለችው። ከመጣው አይቀር ትንሽ ስብከት ጣል ላድርግ አለችው። አንቺ ለኔ ትስብኪያለሽ? ከመጣው አይቀር ንጉሥ ሆይ ቀጥ ያላት። ስብከቷን ታውቃላችሁ። ስለ ሰው ነው የምሰብክ። ስለ ሰው ምንድን ነው? ሁላችን እንሞታለን። አሁን ይህ ስብከት ነው። እንሞታለን። አምኖንን ቀብሬ የለም እንዴ ለንጉሥ ይሰበካል እንዳትለኝ ብራዘር። ሁላችን ያልኩ ስላከበርኩ ነው። ትሞታለህ ልል ነበር። ይኸውልህ ሰው ሟች ነው። ሟቹን እኮ ነው የምትገለው። ባትገለውም እራሱ እኮ ይሞታል በጊዜው። ስለ ሰው ልንገርህ፣ ዘውድ ብትጭን፣ ሚኒስተር ብትሆን፣ ባለስልጣን ብትሆን ትሞታለህ። 4 ነጥብ። ሰው ሁሉ ይሞታል። ዳዊት ይኸው ላላ አረገችው። መሞት ብቻ አይደለም፣ እንደሚፈስ ውሃ ነው፣ የማይመለስ ውሃ በለው።
እንዴ ትሞታለህ አልሽኝ ብለሽ ውሃ አልሽኝ እኮ ውሃ ነህ። ሺህ ካባ ብትለብስ ፍስስ ካልክ አትመለስም። እኔ ውሃ ነኝ፣ ውሃ ነህ ብራዘር። ቀጥይ። የተጣልክ ነህ ብትፈልግ። የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል ያለችው የአዳም ዘር ሁሉ የተጣለ ነው። በቃ ትሞታለህ፣ ውሃ ነህ፣ ማትመለስ ውሃ ነህ፣ የተጣልክ ነህ። እሺ ቀጥይ። ስለ እግዚአብሔር ልንገርህ። የሚሞተውን የሚፈሰውን የተጣለውን ሰው እግዚአብሔር ምን ያደርጋል መሰለ? በምክሩ ሁልጊዜ ያስባል። ለምን ያስባል? በቅንፍ ውስጥ እንዳለች ትንሽ ነው የሚኖረው። እንደ ጉም እንደ ዳመና እኮ ነው እንጂ 100 ዓመት 60 ዓመት ብዙ ይመስልሃል። ከዘላለም አንጻር እንፋሎት ነች። ፍስስ ብሎ ስለማይመለስ ይሄን ስለሚያውቅ መሞቱ እርግጠኛ እንደሆነ የተጣለ እንደሆነ ስለሚያውቅ ሁልጊዜ ለመመለስ፣ ለመማር፣ ለማቅናት ሁሌ ያስባል። ኦኮ አጠጣሽኝ ዛሬ ስለ ሰው 3-4 ነገር፣ ስለ እግዚአብሔር 1 ነገር ነገርሽኝ። በጣም አመሰግናለሁ። አፕሊኬሽን ካልተሰራ አይገባህም አለችው። ስለ ሰው ነው የምትሰማው። ሊተርጉምልህ ምንድነው ትርጉሙ? ከእግዚአብሔር ቱንቢ ስመዝንህ የተጣለውን ለመጣል፣ የሚሞተውን ለመግደል፣ የሚፈሰውን ለማፍሰስ ነው የምትሮጠው አንተ። በእግዚአብሔር ቱንቢ ርቀሃል አለችው። ምን ለማለት ፈልገሽ ነው? አቢሴሎም ፈጽሞ የጠፋ የተጣለ ማን ነው? አምኖን ነዋ። ሞተ፣ አለቀ። የተጣለ የሚመክረው የሚያስበው ከተገኘ የሚድን ሰው አለ። ማን ነው? አቢሴሎም ነው። ከመሞቱ በፊት አድነው እንደ እግዚአብሔር። ከመፍሰሱ በፊት አቅናው። ከመጣሉ በፊት ድረስለታ። በእግዚአብሔር መነጽር ገለጠችለት። ደነገጠ። ኢዮአብ ከጌሹር ወንድም ልጄን አምጣው አለው። ታረቁ። ብዙ አልቆየም፣ 4 ዓመት ይመስለኛል። እንዳለችው አቢሴሎም በጦር ተወግቶ ሞተ። ልጄ ሞታው፣ ልጄ አቢሴሎም በአንተ ፈሰሰ። አሁንም በቃ ይኸውልህ። ስለዚህ አቢሴሎም አስከሬን ዙፋኑ ፊት ይቀመጥለታል። ሰባኪዋ እቺ ሴት ትሁን። ንጉሥ ዳዊት ሁላችሁ ስሙ፣ ሁላችን እንሞታለን። እውነትም እንሞታለን። ሁላችን ውሃ ነን። እውነትም ውሃ ነን። ከሞተ በኋላ አንመለስም። እውነትም አንመለስም። መታረቅህ በእጅህ እንጂ የእግር እሳት የሆነ ነበር ትለው ነበር ማለት ነው። በጥበብ ቃል የአእምሮ ንቅለት ተከላልገችለት። ዊዝደም ታውቃላችሁ፣ ጥበብ በጣም ወሳኝ ነው። የሞተው ልጅ የኔ ነው የሷ ነው ይባላሉ። 2 ሰይፍ አምጡልኝ፣ ጤነኛውን ለ2 ቁረጦት። የጥበብ ቃል አንጀቷ ስላልቻለ አረት ወሰደው አለች። እውነተኛ እናት ማን መሆኗን አወቀ። ጥበብ እንደተሞላ አውቀው ፈሩት ይላል። ምስክር አምጣ፣ ዳኛ ቀጠሮ የለውም። በጥበብ ፈተው በደቂቃ ውስጥ። ጥበብ ኢየሱስ አንዱ በጥበብ ነው ያደገው። በእውነት በጣም መለመን ከሚገባን የቸርች ብጥብጥ፣ የትዳር ብጥብጥ፣ የሀገር ጦርነት ሁሉ ሰማያዊ ጥበብ ከመጉደል እኮ ነው። ቀንና ሌሊት መለመን ከሚገባን እግዚአብሔርም ደስ ብሎት ከሚሰጠን ርዕስ አንዱ ጥበብ ነው። በብዙ ሕዝብ ላይ ሾመኸኛል፣ ጥበብ ስጠኝ። እግዚአብሔርም ደስ አለው። ያለመንከኝን እሰጥሃለሁ ጥበብ ስለለመንክ። ሰለሞንም ጥበብ ገባበት። ከዛ በኋላ ሄዳችሁ እዩት ይሆነው። እግዚአብሔር እንደሚያይ ማየት ትጀምራለህ። ቋጠሮን መፍታት ትጀምራለህ። ባጭር ብረትን ስለህ ባጭር ብዙ እንደምትፈልጥ ጥበብ ሲገባብህ ባጭር ነገር ብዙ በረከት፣ ቅልል ያለ ህይወት፣ ፍጥነትና ጥራት ያለው ህይወት ውስጥ ትገባለህ። ሰማያዊ ዊዝደም ፈታው ኢየሱስ በአንዴ። 4ኛ ማደጉ ከሰው ሁሉ ጋር ማምለኩ ነው። አንደኛ ታውቃላችሁ፣ አምልኮን አይነቅም። በተገኘው አጋጣሚ ሁሉ ያመልካል። ከሰው ሁሉ ጋር እንደ አመሉ የመኖር ሰፊ ልብ አለው። ተልኮውን በጥበብ የመግለጥ አቅም አለው። ያመመውን ጥርስን ድሮ በክር ነበር ተጎትቶ፣ በማደንዘጃ ደግሞ ተወቅቶ ይወጣል። የዛን ያህል ልዩነት አለው። ተልኮውን በጥበብ ቁጭ የሚያደርግ ሰው አለ። 4ኛ ኢየሱስ በቃል አድጓል። 4ኛው ምሳሌ ይገረማሉ ቃል ሲሰማ። አቤት አሰማሙ! ማስጨረስ ይችላል። በዚህ በ12 ዓመቱ ገማሊያን ያስጨርሰዋል፣ ሂላልን ያስጨርሰዋል፣ ሳኦልን ያስጨርሰዋል። ይጀምራል። ያልገባውንስ ይጠይቃል። አምላክ አይገባውም ማለት አይደለም። እንደ ስጋው
በስጋ ወራት የመማር ጥማቱን በእግዚአብሔር ቤት የማምለክ ፍላጎቱን እኮ ነው የምታዩት እንጂ ኢየሱስ እኮ አምላክ ነው እናውቃለን። ግን በስጋ ወራት እኛን ስለሆነ ያዳምጥ ነበር፣ ይጠይቅ ነበር። ጥያቄ ውስጥ ራሱ ጥበባዊ ጥያቄ ነው የሚጠይቃቸው። ከዛስ ይመልስ ነበር። 2 ጊዜ ፕሮፌሰሮቹ ተገረሙ። ታውቃላችሁ ያዕቆብ 1 ላይ ብዙ የሚሰማ ሰው ጠቢብ ነው ይላል ያዕቆብ። ኢየሱስ መዝሙር 119 ላይ ቁጥር 99 ካስተማሩኝና ከሽማግሌዎች ይልቅ በለጥኩ፣ ለምን አስተምረውኝ ሄዱ፣ እኔ ግን አሰላሰለው ስለነበረ በእድሜ ከሚበልጡኝ መምህራንና ሽማግሌዎች በለጥኩ ይላል። ስለ ኢየሱስ የተናገረው ይመስለኛል። እዛ ያለ ካህንና ሊቀ ካህን በሙሉ ዘረራቸው። ይገርማቸዋል። በ12 ዓመቱ ተገረሙበት። የሚያገኘውን አጋጣሚ ሁሉ ለመስማት ለመጠየቅና ለመመለስ ዝግጁ ነበር። የእግዚአብሔር ቃል ዕውቀቱ ከፍተኛ ነው። ኢየሱስን በሁሉ ቦታ አታገኘው። ቃሉ ባለበት ነው የሚገኘው። የትም ቦታ ጊዜውን ሲያባክን አናገኘም። የብዙ ችግር ማርታ ተጨንቀሽ የምታስጨንቂው ተከሰሽ የምትከሽው እኮ አንድ ነው ችግርሽ። እንደ ማርያም ለቃሉ የተቀመጠ ልብ የለሽ። ለመስማት እንደ ማርያም ቀዳሚ ለመስማት ልብ የለሽ። ችግርሽ እሱ ነው። እኔ ኢየሱስ በአካል በቤትሽ ነኝ፣ ሐዋርያት ሁሉ ቤትሽ አሉ፣ ሰላም ግን የለሽም። የሰላሙ ጌታ 10 ራዲየስ ላይ 10 ሜትር ርቀት አምላክ በቤትሽ ነው፣ ዱካ ላይ ቁጭ ብሏል። ነገር ግን ሰላም የለሽም። ለምን መሰለሽ? አትሰሚም። ቃል ስለማትሰሚ ውስጥሽ እየበላሽ ይርብሻል፣ እየጠጣሽ ይጠማሻል። ማርያም የማይወሰድ እድል መረጠች። ምንድነው ያ እድል? ቃሉን ትሰማለች። ኢየሱስ ታውቃላችሁ። ስለዚህ የንጉስ መንገድ የሚባለው አለ ዘዳግም 19 ላይ ይመስለኛል። ንጉስ አነግሳለሁ ብለህ ስትል የንጉሱ ሕግ ከካህኑ መጽሐፍ ቅዱስን ይውሰድ፣ በእጁ ይጻፈው፣ መጽሐፉ እሱ ጋር ይኑር፣ እድሜው ይረዝማል፣ ልቡ አይታበይም፣ ያደረገው ይከናወንለታል። ማንበብ ያቆመ ዕለት ልቡ ይታበያል፣ በማያገባው ይገባል እና እድሜውም ያጥራል ይላችኋል። ብቸኛ መድኃኒት ኢያሱ 41 ነገስታት አሉ፣ አትጨነቅ። ቃሉን ማጥናት ማሰላሰል ከጀመርክ ድባቅ ነው የሚገቡት። ልጄ ሰለሞን ቤተ መቅደስ ትሰራለህ፣ ሀብትና ጥበብ ይበዛልሃል፣ ግን አደራህን ለሙሴ የተሰጠውን ሕግና ፍርድ ስርዓቱን ታነብ ዘንድ ተጠንቀቅ። ቃል አብዛ ሰለሞን፣ ሴት አበዛ፣ እሱ በቅሎ አበዛ። ፍጻሜው አላማረም እንደምታውቁ። እና ጌታ ኢየሱስ ለእግዚአብሔር ቃል በልጅነቱ ተመልከቱ፣ በመምህራን መሃል ቁጭ ምጥጥ ሲጠይቅ የሰማውን ነው። አስተውሎ ስለሚሰማ አስተውሎ ነው የሚጠይቀው። ከአፉ የሚወጣው ቃል ደግሞ አስገራሚ። ታውቃላችሁ የብዙ ሰው ችግር የእግዚአብሔር ቃል ሙላት ማነስ ነው። ቃል ባለበት በቃ ህይወት አለ፣ ጥበብ አለ። የእግዚአብሔር መንፈስ ማረፊያውም የእግዚአብሔር ቃል። ሳኦልም ክፉ መንፈስ አደረበት ይላል። የተቀባ እኮ ነው፣ ግን ቃል እግዚአብሔር ሙላት ስለሌለው ከእግዚአብሔር ጋር መናበብ አልቻሉ። ቃሊያ አለከለኩ ቃልን ተጠምቼ። አስገራሚ ነው። ቢወድቅ እንኳን መነሳትን ያውቃል። ቢጸልይም እንደ ቃሉ ነው። አስገራሚ ነው። በቃሉ ውስጥ ያለ ሰው መዝሙረ ዳዊት ምዕራፍ 1 በውሃ ዳር እንዳለች ዛፍ ሳይሆን በምንጮች መሃል የተተከለች ዛፍ 40 ምንጮች በሏት። ቅጠሏ ለፈውስ ፍሬዋ ለመብል የሚያደርገው የሚከናወንለት ሁሉ ማን ነው? ቃሉን ቀንና ሌሊት የሚያሰላስል ሜዲቴሽን ውስጥ ከተገባ ሰማይ ተከፈተ ማለት። እና ኢየሱስ ሲመጣ ቃሉ ባለበት በመምህራን መሃል ቁጭ መሃላቸው ይጠይቃል፣ ያዳምጣል፣ ይመልሳል። ተገረሙ፣ በዛ እድሜው ተገረሙ ይላል። የመጨረሻው ታውቃላችሁ በቁመት ማደግ ይለናል ሉቃስ። በቁመት ያው ተፈጥሯዊ ነው። በእርግጥ ግን ከናዝሬት ቤተልሔም 125 ኪሎ ሜትር በእግሩ ነው ሄደው። ከዚህ ናዝሬት ይሆን 125 ኪሎ ሜትር እኔ አላውቅም። በእግር አናጢም ነበረ፣ ስትሮንግ ነው ታውቃላችሁ። እንዲያውም ኢየሱስ ሲሄድ ይቀድማቸው ነበር ይላል ሐዋርያቱን። ስትሮንግ መስሎች አሉት እንዲህ ይላሉ አንዳንዴ።
ስጋ የእግዚአብሔር መቅደስ ማደሪያ ስለሆነ መንከባከብ አምልኮ ነውን ይመስለኛል። ስጋን በማጎሳቆል ትህትና ያለባቸው ይመስላቸው አሉ ይላል። ይሄ ስጋ እኮ የእግዚአብሔር ቅዱስ ማደሪያ ነው። ለእንቅልፍ ጊዜ የለም፣ ለወክ አያረጉም፣ በመጠን አይደለም ምግቡም እንቅልፉም። ስለዚህ መቅደሱን ያጎሳቁሉታል። ኢየሱስ ግን በቁመት ራሱ ደም ግባት የለውም። ስለኛ ሲል ጾሟል። ታውቃላችሁ፣ ኢሳይያስ ነግሯል። ራሱም ተናግሮ ፊቴን አይተህ አትፍረድብኝ ብሏል። በእርግጥ ነገር ግን በ33 ዓመቱ አናጢ እንደነበረ 125 ኪሎ ሜትር እንደሚጓዝ በተራራ ይቀድማቸው እንደነበር ስታዩ አንድ ትምህርት እንወስዳለን በእውነት። እና ፊዚካሊም ስትሮንግ ነው። ከጌታ የተቀበለውን መቅደስ በአግባቡ ይይዘዋል። እና አንዳንዱ በጫት ደብድቦ በሲጋራ ጢሶት አጥኖት ድብልቅልቅ ያወጣዋል ሰውነቱ በጫት እንደዚህ ደብድቦ። ይሄ ያስጠይቃል ባይ ነኝ። ለምን? ሰውነቱ የእግዚአብሔር መቅደስ ነው። ጌታን ባይቀበልም ተጠያቂ ነው። ለምን? የሱ አይደለም ሰውነቱ። ከእግዚአብሔር የተቀበልነውን እንደ አግባቡ በስርዓት መያዝ እንዳለብን የሚያመለክት ይመስለኛል። ኤኒዌይ ዛሬ ከጌታ 4 ነገር ተማር። በነገር ሁሉ ያደገ አገልጋይ መለኪያው ምንድነው? ከቅዱሳን ጋር አብሮ ማምለኩ። ጳውሎስን የሚያክል ኢንተርናሽናል ሐዋርያ የጌታን ራት ለመቀበል ከቅዱሳኑ ጋር አብሮ ነበር ይላችኋል። በጣም ይገርም ነው። ተራይዞ ማምለክ፣ ተራይዞ ቃል መስማት፣ ቁጭ ብሎ ኢየሱስ ያመልካል። ድንቅ ነው። ከሰዎች ሁሉ ጋር ደግሞ ከቸርችም ውጭ ወሰደው እንደ አመላቸው ሰውን ሁሉ ይዛል። አንዳንዱ እንደ ታይም ቦምብ የምትርቀው ሰው አለ። አንዳንዱ እንደ አመል ይችላል። ደስ ይላል የጌታ ማንነት። ጥበቡስ አቤት! መቼ ለማ ምን እንደሚናገር የተማሩ ምላሶች አሉት። ስለዚህ ትጋፋዋለህ ኢየሱስን። በቃ እንደ አመል ይችላል። ስንቱ ሲንጠለጠልብህ ማን የነካኝ ትላለህ። የሚንጠለጠሉበት ለምንድን ነው? ይመቻል ኢየሱስ። የሚገፋ ማንነት የለውም። እንደ አመልህ በጥበብ ያስተናግድሃል። የእግዚአብሔር ቃል እውቀትስ A+ ነው። ያመጣልሃል ከዘዳግም ጀምሮ ተክ 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 ተክ። ከፎቅ ላይ ብትወረውር መልአክ ይጠብቀዋል ተብሎ ተጽፏል። ትክክል ነህ። አምላክን አትፈታተን እንደሙሉ ተብሏል። በቃል ሙላት ነው የዘረረው። ጌታ ኢየሱስ ፊዚካሊም ስትሮንግ ነው። ለምን? ይታዘዝላቸዋል፣ ይሄዳል፣ ይመጣል። እንደዚህ ነው እንደዛ። ጥቂት ነው የተጻፈልን፣ ሆኖም ብዙ ትርጉም ውስጡ አለው፣ መልእክት አለው። ከነዚህ ከአራቱ ማደጋችን በነገር ሁሉ ያልተገለጠበት ፓርት የቱ ጋር ነው? ኢየሱስ እንግዲህ ምሳሌ ሆነልን እላችሁ ነው በ12 ዓመቱ